ምህረትዬ እኔ ሳውዲ ነው ያለሁት ኮንትራት ቤት ነኝ። ይገርምሻል ደሞዝ ተቀብዬ ለአባቴ ነበር እምልከው። በ8 ዓመት ቆይታ ሀገሬ ስገባ ስንት ብር አለኝ ብዬ ስጠይቀው ለአክስትሽና ለአጎትሽ ብድር ሰጠዋቸው፣ አካውንቴ ላይ ምንም ነገር የለኝም አለኝ። ከዛ ብሬን ስጡኝ ቦታ ልገዛ ነው ብላቸው አላየንም ሲሉኝ መመለሻ ትኬት ስለነበረኝ እዛው ቤት ተመለስኩ። አሁን 13 ዓመት ሆነኝ፣ ደከመኝ። ከሀገር ስወጣ 19 ዓመቴ ነበር። አሁን 32 ዓመቴ ሳላገባ ሳልወልድ 1 ነጥብ አለች። ተመስገን ነው። ልመጣ ነው ስላቸው ጦርነት ነው መንገዱ ዝግ ነው ይሉኛል። ከቻልሽ በዚህ ጉዳይ ላይ ቪዲዮ ስሪበት፣ ብዙ የተጎዳን ሴቶች አለን ብላ የሚያለቅስ ኢሞጂ ነው ያደረገችው። እና የምር ይህንን ኮሜንት ካነበብኩ በኋላ ብዙ ጊዜ ነው የወሰድኩ ይህንን ቪዲዮ ለመስራት። ምክንያቱ ደግሞ ታውቃላችሁ ሁላችንም ለቤተሰብ ነው ብር የምንልከው። በ19 ዓመቷ ስትሄድ የምታውቀው ክፋት አለ ብዬ አላስብም። ከዛ እድሜያችን ላይ ከቤተሰብ በላይ ደግ ከቤተሰብ በላይ ጥሩ ለኛ የለም። የምታውቀው የምታነጻጽረውም ነገር የለም። ስለዚህ ለአባቷ ስትልክ በ19 ዓመት ከአባቷ ጋር በነበራት ቆይታ የአባቷን ታማኝነት የአባቷን ደግነት እና ጥሩ ሰው መሆን ብቻ ነው የምታውቀው። ግን 8 ዓመት ስትቆይ አንዳንድ ጊዜ በዛ ቆይታችን መሀል ስንት ብር አለን፣ ስንት ብር ነው ባንክ የተቀመጠው፣ ስንት ብር ደርሷል ብለን መጠየቅ አለብን። አሁን እሷን ለወቅሳት ሳይሆን ወደኋላ ተመልሼ ግን 8 ዓመቷን ለግሳለች ለዛ ፋሚሊ። ከዛ ደግሞ ከባዱና አስቀያሚው ነገር ምንድነው? ያንን ነገር ሉዝ አድርጋ ተመልሳ የመጣችው እዛች ማዳም ቤት ነው። ታውቃላችሁ አይደለ? ወደ ሀገር ቤት ስንመለስ ተመልሰው ይመጣሉ። አይመቻቸውም። ቤተሰብ ብር ይበላል፣ ባሎቻቸው ብራቸውን ይበላሉ። ነገ ጠዋት ተመልሰው መምጣታቸው አይቀሩም ብለው ይዝታሉ። ታዲያ እንደሚሉትም ከስተን ጠቁረን ተጎሳቁለን ምናምን ሀገራችን ሳይሆን ከሁለተኛ ሀገር ወይ ደግሞ ስደተኛ የምንመስለው በገዛ ሀገራችን ነው። እንደዛ ሆነን ነው ወደ እነሱ ቤት የምንመለሰው። በፊት የነበራት ኮንፊደንስ፣ በፊት የነበራት በራስ መተማመን በእርግጠኝነት ሁለተኛ ላይ ስትመለስ አልነበረም። ምክንያቱም መከዳት በራሱ የሚፈጥርብን ከባድ የሆነ ትራማ አለ፣ ከባድ የሆነ ፔን ህመሞች አሉ። ያንን ችላ 5 ዓመት ከዛ በኋላ ቆይታለች ማለት ነው። በአጠቃላይ እዛው ቤት 13 ዓመት ነው ልጅ የኖረችው። ሳዑዲ ነው ያለችው። ታዲያ አሁን ተመልሳ ለመግባት በቂ ምክንያት አላት። የመጀመሪያው ደክሞኛል ነው ያለችው። ስንሰደድ አቅም አለን፣ ኢነርጂ አለን፣ ልጅነት አለን። እንደገና ደግሞ ለቤተሰቦቻችን እምነት አለን። ሁሉን ነገር ነው ያጣችው። አቅሟን አታለች፣ ጊዜዋን አታለች። እንደውም ምንድነው የሚለው ከኮሜንቷ ስር ከዚህ ምንም ሳላገባ ሳልወልድ 32 ዓመት ሆነኝ ነው። ታዲያ ብዙ ጊዜ እነዚህ ራሱ ይዘው በሚመጡ ነገሮች አሉ። ለምሳሌ አለማግባቷ አለመውለዷን እና የሴት ልጅ የጊዜ ፍሬም አለ። ለምሳሌ 40 ዓመት 42 ዓመት ያለች ሴት እና 22 ዓመት ያለች ሴት እኩል አይደለም አይደለ? እናውቃለን። በቃ ምንም ማውራት አይጠበቅብንም። ታዲያ ይቺ ልጅ ይህንን ነገር ስትል በብዙ ነገር እየተጎዳች ነው። ታዲያ በዚህ ሰዓት የሆነ ሰው በህይወቷ ቢመጣና እኔ ያለውልሽ አይዞሽ ቢላት መልሳ ደግሞ ለሱ እምነት ይኖራታል፣ ለሱ ጊዜ ይኖራታል። ሉዝ ያደረገች ከዛ በፊት ስለሚመስላት ከዛ ሰው ጋር ብዙ ነገር ልታስብ ትችላለች። ታዲያ ቤተሰብ ጎድቷት፣ አክስታ አጎት ጎድቷት ተመልሳ ስትመጣ ይህም ሰው ሊጎዳት ይችላል። ምክንያቱም እሷ አርቃ ትዳር ልጅ ምናምን የምታስብ ሊሆን ይችላል። እሱ ደግሞ ያው ኢንተርኔት ላይ እንደሚያገኘው ሴት እየጀነጀነም ሊሆን የሚችልበት አጋጣሚ ስላለ ብዙ ጊዜ በእንዲህ አይነት መልኩ ነው የምንሸወደው። እና ለእህቴ እኔ እንደ ሀሳብ 1 ነጥብ ካለሽ የመጀመሪያው ሀገርሽ ለመግባት በጣም በቂ ነው። ሁለተኛው ጦርነት ምናምን የተባለው ምናልባት አሁን ላንቺ የሚነገርሽ አንቺ በመጣሽበት ከነበረው የባሰ ነገር አይደለም ያለው ሀገር ቤት እንደሚኖር ሰው ስነግርሽ። ሶስተኛ በጣም ከሀብታሞች በላይ ሀብታም ነሽ። ምክንያቱም የስራ ሞራል ካለሽ 1 ሚሊዮን ካለሽ ሀገርሽ ገብተሽ መስራት ትችላለሽ። ግን ማስጠንቀቂያ በዚህ መሀል የምሰጥሽ ቶክሲክ የሆነ ፋሚሊ፣ ይሄ ዋናው ነገር ጤና አንገትን ቢቆረጥ የሚል የሀገር ቤተኛ አባባል አለ አይደል? አይሰራም። አንገት ከተቆረጠ በኋላ ጤንነት የለም አይደለ? እንደዚህ አይነት ቤተሰብ ከህይወታችን ላይ ካላስወጣን መኖር አይቀጥልም። 8 ዓመቷን ሰጥታለች ለአባቷ ላክስቷ፣ እንደሚለው ከሆነ ላክስት ላጎቷ አበድሮ ይሁን ራሷ አጥፍቶ ይሁን አላቅም። ያው እሷም ያለችው ላክስትሽና ላጎትሽ፣ እነዚህ አክስትና አጎት ምናልባት የሱ እህትና ወንድም አለም ደግሞ የሷ የእናቷ እህትና ወንድም ሊሆኑ ይችላል። ከዚህ የተለየ አክስትና አጎት የለንም። ግን እነዚህ ሰዎች ማንም ሆኑ ማንም መልሰው ይህን ብር አይሰጣትም። ማወቅ ያለባት የመጀመሪያው ይህን ብር መርሳት አለባት።
ከአእምሯ በጣም ነፃ መሆን የሚችለው ይሄን ብር ስትረሳ ነው።